ይኸውልሽ ወይዘሮ ላምሮት ልብ ብለሽ ስሚ። አሁን ባለሽበት ሁኔታ ጽንስ ከተፈጠረ ለህይወትሽ አደጋ አለው። ምክንያቱም በምጥ ወቅት ህይወትሽን ልታጭ ትችያለሽ። ድጋሚ እንኳን ለማርገዝ ብትሞክሪ ልጁ በህይወት ሊተርፍ ይችላል። አንቺ ግን ህይወትሽን ማትረፍ አይቻልም። ላምርዬ ለምንድን ነው የምትጨነቂው? እኔ እኮ ወለድሽም አልወለድሽም ላንቺ ያለኝ ስሜት ፍቅር እንደማይቀንስ ታውቂያለሽ። ሽምዬ እኔም አንተም ልጅ ወልደን የመሳም ጉጉታችን በጣም ሰፊ ነው። ግን በቃ እኔ መውለድ አልችልም። ጊዜ ይፈጃል እንጂ ፈጣሪ ያለ ቀን እኮ መሆኑ አይቀርም። ብቻ አንቺ በትዕግስት ጠብቂ። ምንም ትዕግስት አያስፈልገውም። ዶክተሩ ዛሬ እርግጥ አድርጎ ነግሮኛል። ምን እያልሽ ነው? እና ምንም መፍትሄ አልነገረሽም? ምንም መፍትሄ የለውም። መውለድ ብትሞክሪ እንኳን ትሞቻለሽ ነው ያለኝ። ስለዚህ እኔ ፍቅር እኔ እናንተ መለያየት አለብን። ላምሪ ምን እያልሽ ነው? ከአሁን በኋላ እንደዚህ እንድትይኝ አልፈልግም። ሁለተኛ ይህን ቃል እንዳትደግሚ። እኔ ጋር አንድ ሀሳብ አለ። ምንድነው? እኔም አንቺም እንደ ልጃችን የምናስባት እንደወለድናት አድርገን የምንቆጥራት በፍቅርና በእንክብካቤ የምናሳድጋት ከማደጎ ወስደን እንድናሳድግ እፈልጋለሁ። የምርህን ነው? ደስ ይለኛል አንተን ካላጣው። ይኸውልሽ አንድ እናት ነበረች፣ ብዙ ልጅ አላት። በቢሮ እያዋጣን እንረዳታለን። እንደው ባለፈው የነገርኩሽ ትዝ አለሽ? አስታውስኳት። አዎ እሷ ኑሮ በጣም ስለከበዳት አንዱን ልጅ ለጉዲፈቻ ሰጣለሁ ስትል ሰምቻታል። ስለዚህ ነገ ዛሬ ሳንል ጊዜ ሳንፈጅ እሷ ጋር ሄደን ልጇን ተቀብለን ብናሳድጋት በጣም ደስ ይለኛል። ስለዚህ እንዴ ሽሜ ብዙ ልጅ ያላት ግን አትመስልም። እያያት ነው። ሁለት ልጅ ነው ያላት። ያው በዚህ ጊዜ እኮ በዚህ ኑሮ ውድነት ከባድ እኮ ነው ሁለት ልጅ ማሳደግ። አደራ ባካችሁ ሴት ልጅ ናትና በእናታችሁ እንዳትጎዳብኝ እባካችሁን አደራ። ችግር የለውም የኔ ቆንጆ፣ ልጅን እንደ ልጅ ነው ማሳድጋት። አታስቢ እሺ። እንግባ። ግቡ። እነትማዬ በጣም ናፍቀሽኝ ነበር ብታውቂ። ወይ ጨረቃዬ ከኔ አይበልጥም የኔ ቆንጆ። እንዴት ናፍቁኛላችሁ? እየፈጽሞ ጠብቄ አላውቅም። መናፈቁንማ ተይው። 2 ወር እኮ 2 ዓመት ነው ነበር አይደል? በለው በቃ እናንተ ተጫወቱ፣ እኔ መክሰስ ላቅርብ። የኔ ቆንጆ ለዚህም ደርሳልኛለች። ጨረቄን አየሽ? አደገች አይደል? በጣም አድጋለች። እና ታዲያ እንዴት ነበር ህክምናው ታዲያ? በጣም ደስ ይል ነበር። አዲስ ነገር አለ። ምን? ያው አብዛኛውን በስልክ እንደነገርኩ ነው። እናም ዶክተሩ ከዚህ በኋላ ማህፀንሽ ጥሩ ሁኔታ ላይ ነው ያለው፣ መውለድ ትችያለሽ ብሎኛል። የምርሽን ነው? ተመስገን። በጣም ደስ የሚል ዜና ነው። እንዴት ነው ደስ የሚለው!
ምን ሆነሻል ውዴ? ምን ሆነሻል ስትል ትንሽ አታፍርም? ብጠይቅሽም አትነግሪኝም። ያስቀየምኩሽ ነገር አለ? ምንድን ነው ያደረኩሽ? ንገሪኝ። 2 ወር ቆይታ የመጣሽ ሚስትን አስቀምጠ ጎረምሳ ልጅ የምትንከባከበው ምን አይነት ጭንቅላት ነው ያለ አንተ? ላምሪ ምን እያልሽ ነው? ጨረቃዬን መንከባከብ ላንቺ አዲስ አይደለም። በዛ ላይ ብንከባከባት ለእኔም ላንቺም ልጃችን አይደለችም እንዴ? እሱን ንገረኝ አላልኩ። እንክብካቤ የሚያስፈልገኝ እኔ ነበርኩ። እሺ በጣም ይቅርታ። ካሁን በኋላ አይደገመኝ። ካሁን ሰዓት ጀምሮ እቅፍ ውስጥ ነሽ። ይቅርታ በጣም እሺ። ደስ አለሽ? We're my heart, and we never, ever, ever be gone. Love me, I know you can. አሁን ይሄው ጨረስኩ ማለት ነው። እስቲ እንዴ አሁን ይሄ ምን የሚሉት ሜካፕ ነው ጨረቃ? ይኸውልህ የፊልሙ ገጸ ባህሪ በቦክስ ተመቶ በቃ የሆነ እያለቀሰ ምናምን ነገር ነው። አያ አይ ጨረቃ እባክሽ ይኸውልሽ ወደ ስክሪፕቱና ወደ ፊልሙ ከመግባቴ በፊት ከተመተው ፊቴ ወደ አልተመተው ፊቴ ቀይርልኝ እባክሽ። ይቀየርልሃል እንዴ? ሶፍት ጃላ ምንድን ነው ያስመሰልሽኝ? ናሽ ይቀየር። እሺ በቃ መጮቻ አደረግሽኝ። በቃ ኧረ እንዴ የፊልም የሜካፕ ባለሙያ መሆን እንደምትፈልጊ አውቃለሁ። ፍላጎትሽን ደግሞ መጋፋት አልፈልግም። ግን ለሁሉም ነገር ይደርሳል። አሁን ቅድሚያ ትምህርትሽ ላይ እሺ፣ ትምህርትሽ ላይ በደንብ አተኮሪ። ቀስ ብለሽ ትደርሽበታለሽ። እሺ ልጅ ማለት ቆይ አንተ በእኔ ትተማመንብኛለህ ወይስ አትተማመንብኝ? እንዴ ጨረቄ 100% ነው እንጂ አንቺ የምተማመነው እኮ እንደምትተማመንብኝማ እርግጠኛ ሆኜ ነው እንደዚህ ያልኩ። በላን እኔ እኮ ምንም ቀልብ የለኝም። ያቺ ማትረባ ቀልቤንም ቀለቤንም ወስደኝ ምንም እኮ ሳልጠይቅ ግን እንዴት ነው በሰላም ተመለሰች? አዎ በሰላም ተመለሰች። እድሜ ለእህቷ። ሁሉም ነገር ተሳክቷል። ማለት ሁሉም ነገር ተሳክቷል? የሄደችበት ሀገር ታክማ መጣ። ካሁን በኋላ ማርገዝ ትችያለሽ ተባለች። ደስ አይልም? አይልም። በዚህ ዘመን ደግሞ ልጅ ሞዴል ምን ነው ደስ የሚለው? ኧረ ወንድም ያስፈራል። ምንም ደስ አይልም። ቆይ አዳነ እስከ መቼ ነው ቆይ ግን ማስረገዝ መውለድ እየፈራ የምትሸሸው? እስከ መጨረሻው እፈራለሁ። አይዞህ አንተ ምንም እንዳታስብ። ቆይ አንተ ልጅ ትልቅ ሰው አይደለህ እንዴ? ማን ነው ትልቅ ሰው እንዴ? ይኸውልህ በዚህ ዘመን ትልቅም ታላቅም ድፍኑ 200 ብር ነው። የሰው ትልቅ ድሮ ቀርቷል። ይቀልዳል እንዴ?
ሆ አንተ ልጅማ ጤነኛ አትመስልም። ያማሃል። አይ ያማሃል። ኧረ በጣም በጣም ጤነኛ ነኝ። እድሜ ለእህቴ እድሜና ጤና ይስጣት። ፊትሽ ላይ የሚነበበው ግን ጭንቀት ነው። ቆይ ምንድን ነው የተፈጠረው? ታውቂያለሽ፣ በዚህ 2 ወር ውስጥ አርግዤ ባሌን ደስተኛ ማድረግ ነው የምፈልገው። እሱማ እኮ ግልጽ ነው። ደግሞ ሁላችንም በጉጉት የምንጠብቀው ነገር ነው። አዎ፣ ግን ሄጄ ከመጣሁ በኋላ ታውቂያለሽ፣ የሽሜና የጨረቃ ነገር እያሳሰበኝ ነው። ምንድን ነው የሚያሳስብሽ? ከኔ ይልቅ ለእሷ ነው የሚጨነቀው። ያለ እድሜዋ ይንከባከባታል። በዛ ላይ በጣም ነው የሚያጨማልቃት። ለኔ ምንም ቦታ የለውም። ጨረቃ ማለት እኮ ለአንቺም ለሱም እኩል ልጃችሁ ናት። እሱማ ልጃችን ናት። እና ቆይ ምን እያደረግሽ ነው? በአባትና በልጅ ፍቅር እየቀናሽ ነው ወይስ ምንድነው? እስቲ ቆይ ንገሪ። በቃ አትጠይቀኝ። እኔ ምንም ነገር አልነግርህም፣ አትጠይቀኝ። እኔ ካልጠየቅኩ ማን ይጠይቅ? እኔ ጓደኛ አይደለሁ? ቆይ እኔ የጓደኛዬ ትዳር አይመለከተኝም? አያገባኝም? ይመለከታል። ግን በቃ ለምን መውለድ እንደማልፈልግ ስላዳነች ምናምን አትጠይቀኝ። ከፈለክ ሌላ ነገር ጠይቀኝ እና እመልስልሃለሁ። እሺ ቶ ቢያንስ እንኳን አዳነች አታሳዝን? እድሜዋ ሳትወልድ እየበረረ ነው። አታሳዝንም? እኔ ሳላሳዝንም በዚህ በልጅነት ያግብቼ። ቆይ ደግሞ እሷ ወለደች አልወለደች እድሜዋ መብረሩ እንደሆነ አይቆም። ስለወለደች ይቆማል እንዴ? ቢያንስ እንኳን ከወለደች በኋላ እድሜዋ ቢሄድም ቢያሸቀጥጥም ችግር የለውም እንዴ። የዘንድሮ ልጅ እኮ ከመጣ በኋላ የዳይፐር ወጪውን የወተት ወጪውን እኮ ስደምር ስቀንስ አባዛ ምናምን ይሄው ቀለቤ እንደው ቀለቤ ግፍፍ ብሎ እኮ ነው የሚቀረው። ወረኛ። እናንተ ምን ሆንክ? እኔማ ምን ሆናለሁ? አስበዋል ቦልድ ውይ ስጋዬ እንዳለ እንደ ሉሲ እንዲህ ተገፎ ባጥንት ብቻ ነበር የምቀረው። ቢያንስ እንኳን ልጅ ወልደ ቆሌህም ቆዳን ቢገፈፍ ይሻላል። እንዲሁ ከማስረገዝ ወለደች እያልክ እየሰጋ ቆዳና ቆሌ ከሚገፈፍ። የዘንድሮ ልጅ እኮ የሚጸዳዳው ሽንት ቤት ወይ ፖፖ ላይ አይደለም፣ ገንዘብ ላይ ነው። ገንዘብ ማለት አልገባኝ። የምን ገንዘብ? ምንድን ነው የማይገባ? አሁን በዚህ ሰዓት አንድ ነጠላ ዳይፐር ስንት ነው? 25 ብር። በቀን እንኳን ምንም አልጸዳዳም ተብሎ 4 ተጸዳዳ ስንት ብር መጣ ማለት ነው? 100 ብር። በወር መጣው 3000 ብር። እኔ ደግሞ ስንት ነው? 9000 ብር። ሲቀነስ ስንት ይቀረኛል እጄ ላይ? 4000። ምን 4000 ይቀረኛል? 4000 አይደለም 400ም ሳይሆን 4 ዱምቡሎ ሳንቲም አይቀረኝም። በዚህ ሲባል ሁሉም እንደ ቆሌ ብቻ ነው የሚቀረው። እኔ የምልህ አዳነ፣ እንዴት ነው አሁን ከአዳነች ጋር አሁን በየቀኑ እንደ ድሮ ትጣላላችሁ? አሁንማ እኮ በየቀኑ መጣላት አቁመናል። በየሰዓቱ መጣላት ጀምረናል። ወይኔ ጉዴ! ምንድነው ችግሩ? እኔ ምን አባት ያውቂ። አሁንማ እንዴት ምርር እንዳለኝ። ባለፈው ራሱ ለስንተኛ ጊዜ እንዳስወጣው ብታውቂ። አንቺ አምሻል እንዴ? ስንት የመከርኩሽ፣ ስንት የነገርኩሽ። አደጋ አለው ብዬ ሁሌ እነግርሻለሁ። እንዴ እሱ ባለቀሰ ቁጥር አንቺ ይሄ የርሽ ማስወጣት አለብሽ እንዴ? እኔ ምን አባቴ ላርጋው? አላስወጣም ስለው እግሬ ላይ ድፍት ብሎ ቤቱን ለቅሶ በለቅሶ ያደርግብኛል። ከዛ እሺ ብዬ ደግሞ ሄጄ ስመለስ አንገቴ ላይ እንደ ፋርማሲ ባብ ጥምጥም ብሎ ደስታ በደስታ ይሆናል። ከዛ በቃ አንጀቴን ይበላኛል። ቆይ መድኃኒት ለምን አትጠቀሚም? አሊያም መርፌ? አሉባልታ ሰምቼ። የምን አሉባልታ? መርፌ ወይም መድኃኒት መሃን ያደርጋል ሲባል ሰምቼ ነው። አሉባልታ ከሰማሽ ይኸውልሽ፣ አልጋ ላይ አትተኝ ከሱ ጋር። በቃ አትስጪው። አልጋ ላይ ለብቻሽ ተኝ። አልጋ ላይ ይተን ብንለያየስ? እውነት ልንገር፣ ተለያዩ። ብትለያዩ ይሻላል ማለት። ቆይ ተለያዩ ስትል አይከብድም እንዴ አንተ ራሱ? ለምን ይከብዳል? እድልህን ተሰጥቶ ማትጠቀም ከሆነ የሰው እድል አታበላሽ። ማን ነው ደግሞ የማንን እድል ያበላሸው? በተደጋጋሚ ሚስት እያረገዘች አትወልጂም እያልክ እያስወጣሃት እየለመንካት እያደረግክ አይደል? አሁንም አንደው ዝም ብዬም ብተኛ እሷ ማርገዙ አይቀርም። ይሄው እሷ ስታረግዝ እኔ ሳለቅስ አለን። እንግዲህ አየህ፣ ልዩነታችን ይሄ ነው። የኔ ሚስት በተደጋጋሚ ለማርገዝ ትሞክራለች። እኛም እኔም እሷም በተደጋጋሚ ሞክረናል፣ ግን አልተሳካልንም። አመታት ሙሉ እያለቀስን ነበር የኖርነው። ከለቅሶ በኋላ ነው ማለት ነው ጨረቃ የተወለደችው? አዎ፣ ከስንት ለቅሶ በኋላ ነው የተሳካልን። እኔም ሚስቴም ደስተኛ ሆነ። ቆይ ግን ግራ የሚያጋባኝ አንድ ጥያቄ አለ፣ ልጠይቅህ እስቲ። ጨረቃን ከመውለዷ በፊት ነው አይደለ ልጅ መውለድ አትችልም ተብላ የነበረው? ታዲያ ለምን ጨረቃ እንደወለደች ወዲያው ለምን ሌላ ልጅ አልወለደችው? አንተ ደግሞ ስንቴ ነው የምነግርህ? ጨረቃ ከተወለደች በኋላ መውለድ ስላልቻለች አይደለ እንዴ እህቷ ጋር ለንደን ታከም የመጣችው? አንተ ደግሞ ተቀሳለህ እንዴ? ስንቴ ነው የሚነገርህ? እንደዛ ነው እንዴ? ምን ታረጋለህ? ቀልቤ ሁሉ እየተገፈፈ እንዴት አረሳ? እሺ አዳነ፣ ታዲያ ወደፊት እቅድህ ምንድን ነው? ኧረ እኔ ምንም እቅድ የለኝም።
እንዴት እቅድ የለኝም? እንዴት ነው ወደፊት እቅድ ሳይኖርሽ የምትኖሪው? አይከብድም ያለ ምንም እቅድ መኖር? እንዴ እውነትሽን እኮ ነው። ያለ እቅድ መኖር ይከብዳል አይደለ? እቅድማ ሊኖረኝ ይገባል። ይኸውልሽ ሄዱ፣ ያንቺ እድሜ ንፋስ ነው ብሎ የሚጠፋው በኋላ ይጸጽትሻል። እሱ ችግር የለበትም፣ በ70 ዓመቱም ይወልዳል። ከሁለት ነገር አስመርጭ፣ ወይ መውለድ ወይ መፋታት፣ እንዳይቆጭሽ በኋላ። እውነትሽን ነው። ከዚህ በኋላ መወሰን አለብኝ። ቆፍጠን ማለት አለብኝ። ሄጄ እነግረዋለሁ። ማን ጋር ነው የምትደውይው? ሽሜ ጋር ምሳ እንደምጠብቀው ነገር። ሄሎ ውዴ። ምን አለች? ምሳ ተዘጋጅቷል ቤት ና እያለች ነው። ልትሄድ ነዋ? አዎ መጣሁ ብያታለሁ። አንተና ምሳ ትባላለህ፣ እኔ ደግሞ ና ነገር ቀልቧል ና እሱን ብላ እባላለሁ። አይ ይሁና። ምን እያደረክ ነው? እየጸለይኩ ነው። አንተ ደግሞ ከመጀመሩ ነው መጸለይ ጀመርከው? ጀመርኩ እኮ አልነገርኩሽም እንጂ ቀን 6 ሰዓት ያቀረኝ ቀን 8 ሰዓት በፀሐይ ሌሊት እኩለ ሌሊት ላይ እንደጸልያለሁ እኮ ጀመርኩ። ጸልያለሁ። ጥሩ ለውጥ ነው። አሁን አንድ ነገር ልነግርክ ነበር። አረገዝኩ ልትይ ነው አይደል? እባክሽን እንደዛ ከምትይኝ እንደዛ ብለሽ እዚህ ጋር ድፍት ከምልብሽ ሄደሽ እዛ ሆስፒታል እንደለመድሽ የሆነ ነገር ብታደርጊው ይሻላል። እባክሽን ልለምንሽ። አንተ ግን ያመሃል እንዴ? የምነግርህን ሳትሰማ ዘለክ እርግዝና ላይ ፊት አትበል። ታረገዝኩ አትበኝ እንጂ እኮ ይሁን ደስ ብሎኝ እኮ ነው የማዳምጥሽ። ጆሮዬ ምንም ይኸው ዝግጁ ነው። አጭርና ግልጽ ነገር ነው የምነግርህ። ኧረ አረገዝኩ ካልሆነ ለምን አይረዝም? ለምን ሺህ ዓመት አታወሪም? ቁጭ ብዬ እሰማሻለሁ። ከዛሬ ጀምሮ አልጋ እንለያለን። አቤት
ወዴ ምን ተገኘ ዛሬ? እንዴ ምንድን ነው የሁላ ደስታ? ላምሪ እንደዚህ ነው ሸት ይችላል። ላምሪ እውነት ነው? ያላምን እርጉዝ ነሽ? ወይኔ ደስ እንዴ! አረ ምንድነው እንደዚህ መተቃቀፍ? አረ እኔንም አስገቡኝ እንጂ ምንድነው? ጨረቀኝ እናትሽ እርጉዝ ናት። እንኳን ደስ አለሽ። ወይኔ ደስ ሲል እማዬ እህት ወይም ወንድም ላገኝ ነው። በጣም ነው ደስ የሚለው። እንኳን ደስ አለሽ እማዬ። ደስ አላለሽ? ቆይ ምን አትፍቼ ነው እማዬ? አንቺ በእናትሽ እማዬ አትበይኝ። ታዲያ እማዬ ካላልኩሽ ማለልሽ ነው? እንደገና ትደግሚያለሽ? አንቺ ደንቆሮ ነሽ እንዳትሰሚኝ። እማዬ አትበይኝ። ይኸውልሽ ከዚህ በኋላ እምልሽን እማዝሽን ብቻ ነው የምትሰሪው። ሰሚኛለሽ? ደፋ ቀና እያልሽ ታገለግኛለሽ። እየሰማሽኝ ነው? ይሄ ስትገቢ ስትወጪ እበላለሁ የምትይውን ነገር ታቆሚያለሽ። ከዚህ በኋላ ውርድ ከራሴ። እሺ ተነሽ ውጫው። ምን ትመስላለች? ይኸው እንቅልፍ በአይኔ ሳይዞር እንደው ቆሜ እኮ ነው ያደርኩት። ቆሜ በጣም ነው ደስ የሚለው። ምን እኔ ቆሜ ማደሬ ነው ደስ የሚለው? እንዴት ደስ አይልም? ምን ከሷ ጋር ሆነ ከሷ ጋር ለምን ጠቀምካት? ጎዳሃት እንጂ። ኧረ እባክህ እጠቅማታለሁ እንጂ በደንብ ነው እንጂ የምጠቅማት። አያዳነ እስቲ ምን ጠቀምካት? ጎዳሃት እንጂ። አታርግዢ ያረገሽውን አውጪ እያልክ ከመጨቅጨቅ ውጪ ምን ጠቀምካት? እስቲ ኧረ እባክህ ጠቅሜያታለሁ እንጂ። እንደውም ለኔና አቅፎ መተኛት ለምዶባት እሷ ራሱ አንድ እንቅልፍ ባይኗ ሳይመጣ እንዲህ ፍጥጥ ብላ ጣሪያውን እያየች ነው የነጋባት። አሁን በዚህ ሰዓት እኔ ከፍተኛ ደስታ ላይ ነው። ደስታዬን ላጣጥምበት ተወኝ እባክህ። አዎ አሁንማ ተደሰት ተረገዘልኝ ብለህ ከተወለደ በኋላ አንድ ስፔሻል በርገር አምጣልኝ ሲል እልልል ባልክበት አፍ ው ስትል ይገባል። እዛኔ እናወራለን። አንድ ነገር ግን እየጨነቀኝ ነው። ይኸው ገና ካሁኑ ምንድን ነው? አንቺ ምን አባሽ ይጎልትሻል? ተነሽ ሂጂ ትምህርት ቤት። ምሳዬን አልቋጠርሽት ነው? ውይ ምሳሽን አላሰርኩልሽም። ይሄንንም ሳይምበላው ብትፈልጊ ቢ ባትፈልጊ አትቢ። እኔ ምን አገባኝ? ያገባኛል። ተነሽ ውጪ። እቺ ተመስገን ማታቅናት አጋሰስ
ቆይ ከመጀመሩ ነው ቅናቱ እንደዚህ ጀመራት? እኔ እንጃ ብቻ ከውጭ ከመጣች ጀምሮ በእኔና በጨረቃ ምንም ደስተኛ አይደለችም። በቃ አብሶ ከእርግዝና በኋላ ደግሞ በጣም ብሶባታል። ምንም ደስተኛ አይደለችም። እኔ በመሀል ተጨነቁ። ቆይ እንዴት ግን ሰው በራሱ ልጅ ይቀናል? እኔም ግራ የገባኝ እሱ። ጨረቃ ለእኔ ምን እንደሆነች ታውቃለህ? እህቴ፣ ጓደኛዬ፣ ወንድሜ ሁሉ ነገሬ ናት። እኔ አንድም ደቂቃ እንዲከፋት አልፈልግም። ግን እንኳን ተጋም ጥፋት አለ። ምንድነው ጥፋት? ጨረቃ እኮ አሁን ትልቅ ልጅ ነች። በጣም እንደ ሕፃን ልጅ እኮ ልታቀብጣት አትችልም። አንተ እኮ በጣም እኮ ነው ያቀበጥካት። ባቀብጣትስ ብቸኛና አንድ ልጅ አይደለች እንዴ? ደግሞ መንከባከብ ማቅበጥ ነው። ምንድነው ጥፋቴ? ጥፋት ባይሆንማ እኮ ከሷ ጋር እንደዚህ አትነጋገሩ ነበር። እኔ ጨረቄን መንከባከብ አላቆምም። እንደውም ዛሬ ትምህርት ቤት አርሻ ስላልመጣሁ በጣም ከፍቶኛል። በዚህ እድሜዋ ጋር ትምህርት ቤት ተወስዳታለህ? ከትምህርት ቤት ታመጣታለህ እንዴ? እሱ ይገርማል እንዴ? ካምፓስ እስክትገባ ድረስ ወስዳታለሁ፣ አመጣታለሁ። ነግረሽው ሊሰማሽ አልቻለም ማለት ነው? ምንም ለውጥ የለውም። ታውቂያለሽ፣ ካረገዝኩ በኋላ ይቀየራል ብዬ ነበር ያሰብኩት። ምንም አይነት ለውጥ የለውም። ነገሩ እንዴት ይቀየራል? እቺ ሴጣን ልጅ እያለች በዚህ ሁኔታሽ እንዴት ነው የምትቀጥይው? በዚህ ሁኔታማ አልቀጥልም። እሺ በቀጣይ ምንድን ነው የምታስቢው? ያሰብኩትማ እሷን ብርሃን መቅጣት እና በስራ ማሰቃየት። ለአምሬ ነገር ግን ምንም አልተዋጠልኝም። እንዴ ምን ያልተዋጠልሽ? ባለቤትሽ ሽመልስ እንዴት ከራሱ በላይ እንደሚወዳት መቼ ስላንቺ አልነግርሽም። ሺህ ጊዜ ወደዳት። ደግሞ ምን አገባው በእኔ ውሳኔ? እና ስታሰቃያት ዝም የሚልሽ ነው ይመስልሽ? የፈለገውን ያምጣ። ካዘነላት ደግሞ ከዚህ ቤት ያስወጣት። ለአምሬ እቺ ልጅ እኮ ያንቺም ልጅ ናት። ቆይ ስታሰቃያት ሜዳ ላይ ስጥያት ምናምን ትንሽ እንኳን አታሳዝንሽ? አታሳዝነኝ። ምክንያቱም በእኔና ባለቤቴ መሀል እየገባች እየበጠበጠችን ነው። ስለዚህ ከመሀላችን መውጣት አለባት። አታሳዝነኝም። የኔ ጨረቃ በጣም ይቅርታ። እሺ ጠዋት ትምህርት ሳላደርስሽ ስለሄድኩኝ አስቸኳይ ስራ ጠርቼ እኮ ነው። እሺ ይቅርታ አድርጌልሃለሁ፣ ግን ደግሞ ሌላ ጊዜ እንደዚህ እንዳታደርግ። ደግሞ እኮ ትምህርት ቤት ደብሮኝ ነው ያልኩት። እንዴ ለምን ደበረሽ? ለመጀመሪያ ጊዜ አባቴ ሲያሸኘኝ ትምህርት ቤት መሄድ ነው። እኔም እኮ ዛሬ በጣም ደበረኝ፣ አንቺን ሳልሸኝሽ ስራ ስለገባሁ በቃ ደብሮኝ ነው ያልኩት። ብታይ ከአሁን በኋላ አይለመደኝም። እሺ ለአሁኑ ግን ይቅርታ አድርጊልኝ። እሺ ይቅርታ አድርግሽልኝ የኔ ልጅ። በቃ ጫማሽን አውልቀሽ እግርሽን ታጥበሽ ምግቢ። ከዛ በኋላ እምቢቢሽ የሆነ ስራ ልጅኝ እመጣለሁ። ደግሞ እንዳታመሽሽ፣ ቶሎ ሰራ አደርገና የሆነ የሽበት ምናምን አይነት ሜካፕ ሰራለሁ። የአንቺ ሜካፕ እመጣለሁ። ቻው ሰላም። አንቺ እስካሁን አልጨረሽም? እማዬ ይኸውልሽ፣ እኔ ምንም አይነት ስራ ሰርቼ ስለማላቅ 1-3 ቀን ስጭኝና በትክክል ልስራ። እባክሽን እማዬ። እናትሽን ሄደሽ ገደል ፈልጊያት። አሁን በስነ ስርዓት ጭመቂና ጠቢ፣ ጭመቂና አድርቂ። ይሄ እዚያ ያረጣጠብሽውን ሁሉ
ጭመቂው አጥብቀሽ ጭመቂ። አዙሪ ወደዛ እንደዚህ አድርቂው ይሄንንም ምንድነው? እባክሽ ምግብ ስጭኝ። ከጧት እስካሁን ድረስ አንዲስ ምግብ አልቀመስኩም። ደግሞ በጣም ነው የደከመኝ። እባክሽ። እንኳን ራብሽ እንኳን ደከመሽ። እስከ ዛሬ ተሞላቀሽ ኖረሻል። አዎ አውቃለሁ። እባክሽ ግን አሁን ምግብ ስጭኝ። ከዛ ግን ያዘሽኝን በሙሉ እሰራለሁ። የምችለውን ነገር በሙሉ እሰራለሁ። ወደሽ ነው የምትሰሪው? ትሰሪያታለሽ። አሁን ተነሽና ወደ መኝታ ቤትሽ ግቢ። ሽሜ እዚህ ቁጭ ብሎ እንዳያይሽ። ሂጂ ቀጥይ። እሺ ምግቤን ልብላ እባክሽ። ነይ ቦርሳሽን ሰጪ። አምሪ እንዴት ዋልሽ? እንዴት አለሽ? ሰላም እንዴ? ጨረቄ ተኝታ ባልሆነ ምን ነው ቆማ ትጠብቅህ? እንዴ ያለ ወትሯ በዚህ ሰዓት ተኝታ አታውቅ። ሰዓት እኮ ገና ነው። እንዴት ተኛች? ጥናቷን አጠናች፣ የቤት ስራዋን ሰራች፣ እራቷን በላች፣ ደከመኝ የብላ ገብታ ተኛች። በዛ ላይ ከስራ ቶሎ እንድመጣ ማስጠንቀቂያ ሰጥታኝ ነበር። ሜካፕ እሰራለሁ እያለችኝ ነበር። ቆይ አንተ ሰውዬ ምንድን ነው የምትለኝ? ለምን ተኛሽ ነው የምትለኝ? አረ ለምን ተኛች እያልኩ አይደለም። አይ ገርሞኝ ነው። እንዴት በሜካፕ ጨከና ተኛች ብዬ እኮ ነው። ሂድና ቀስቅሳት። ተነስና ሂድ ቀስቅሳት። ልጅ ጨረቃዬ፣ ትላንትና ግን ምን ሆነሽ ነው ያለ ወትሮሽ እንደዚህ ያደረግሽው? ምንም አልሆንኩም አባ። በቃ ደካከመኝና ሳላውቀው እንቅልፍ ይዞኝ ተኛ። ኧረ ተይ ግን ፊትሽ እኮ ልክ አይደለም። ምንድን ነው የሆንሽው? የሆንሽው ነገርም አለ። ለምንድን ነው የማትነግሪኝ? አባትሽ አይደለም? አባዬ ቆይ እኔን ታምነኛለህ ወይስ አታምነኝም? ጨረቃዬ አንቺን ካላመንኩ ማንን አምናለሁ? 100% አምንሻለሁ። በቃ የምታምነኝ ከሆነ ምንም አልሆንኩም ብያለሁ። ሽመልስ እችን ልጅ እየተንከባከብካት መስሎ ከሆነ ተሳስተሃል። እያበላሻት ነው። ላምርዬ ምን አድርጌ ነው ያበላሽዋት? ልጅ ፊቴን አንነጋገርም። አንቺ ተነሽና ሂጂ። እኔ እናንተ እናወራለን። ላምሪ ምን ሆነሻል? ብቻዋን ልትሄድ ቢያንስ ሸኝቻት ልምጣና እናወራለን። አይሻልም? ለምንድን ነው የሚሸኛት? አንቺ ሂጂ። እኔ እናንተ እናወራለን። አይ እሄዳለሁ ሸኛታለሁ የምትል ከሆነ የኔ እናንተ ጉዳይ እዚህ ጋር ያበቃል። አንቺ ተነሽና ሂጂ። ተነሽ ሂጂ።
አንተ ምን የሚሉ ሀብታም ነህ? የ12 ዓመት ጎረምሳ እንደ ህፃን ልጅ የምትንከባከበውና የምታቀብጠው፣ ትምህርት ቤት መውሰድ፣ ከትምህርት ቤት ማምጣት፣ ጫማ ማውለቅ፣ ጫማ ማድረግ፣ ማን የሚሉ ሀብታም ነህ? ልጄን ለመንከባከብ እኮ የግዴታ ሀብታም መሆን አይጠበቅብኝም። ሲጀመር ጨረቃ ለእኔም ለአንቺም ልጃችን ናት። በጨለማችን ጊዜ ጨረቃ የሆነች ልጅ ናት። ጨረቃነቷ ድሮ ቀረ። አሁን በእኔ ጽንስ ተቀይሯል። ለአመታት ስንመኝ የነበረውን ልጅ እንኳን ለእኔ ለነፍሰ ጡሯ ምንም ቦታ አልሰጠኸኝም። ቆይ ምን አድርጌ ነው ቦታ ያልሰጠሁሽ? እያወቅህ አትጠይቀኝ። ጊዜህን እንኳን የምሰጠው ለሷ ነው። ካረገዝኩ በኋላ እንኳን ትንከባከበኛለህ ብዬ ሳስብ በፍጹም ልትቀየር አልቻልክም። አሁንም ለሷ ነው ጊዜህን የምሰጠው። ላምሪ በጣም ይቅርታ፣ በጣም ይቅርታ። እኔ በዚህ መልኩ አላሰብኩትም ነበር። ካሁን በኋላ እንደዚህ አይለመደኝ። በይቅርታማ ብቻ እናበቃም። አንድ ውሳኔ መወሰን አለብን። እሺ እንደው አሁን ደግሞ ምን ወሰንኩ ልትይ ነው? ለመጨረሻ ጊዜ የወሰንኩት ውሳኔ ነው። ተስማማለህ ወይስ አትስማማ? እንደው አረገዝኩ አይሆን እንጂ እስማማለሁ። ጎሽ ከተስማማህልኝማ ገላገልከኝ። አሁን ሁለት አማራጭ ልስጥህ። እንደው የምርጫ እንደው ያርግዣለሁ ፓርቲ አይሆን እንጂ እኔ እመርጣለሁ። እኔ እድሜ እንደ ንፋስ እፍ ብሎ እያለፈብኝ ነው። ስለዚህ ልጅ አልባ ሆኜ ከምቀር ወይ ለመውለድ ተስማማ፣ አይ ካልክ ደግሞ ሌላ አግብቼ እወልዳለሁ። እና ታዲያ እንለያያልሽ ነው? እደግመዋለሁ። አዎ ልድገምልህ። እና የምትሰጪኝ ምርጫ በቃ ይሄ ነው? በ72 ሰዓት ውስጥ ምርጫህን አሳውቀኝ። ጨርሻለሁ። ላምሪ ምን እያልሽ ነው? ይሄን እኔ ማመን አቃተኝ። ጨረቃ ትሄድ ከልብሽ ነው? ጨረቃ እንድትሄድ ትፈልጊያለሽ? በደንብ ስማኝ። ያኔ እኔ መውለድ ስላልቻልኩ ነበረ ጨረቃን አምጥተን ያሳደግነው አይደለም? ላምሪ ጨረቃ እኮ አላሳደግናትም፣ ወለድናት ብንል ነው የሚሻለው። ልጃችን እኮ ናት። ያኔ ነበረቻ ልጃችን፣ አሁን ግን አይደለችም። እኔም አንተም የምንወልደው የራሳችን የአብራካችን ክፋይ ልጅ አለን። ስለዚህ ጨረቃ አታስፈልገንም። ምን? ላምሪ ምን እያልሽ ነው? ከልብሽ ነው? ጨረቃ ትሂድ አታስፈልገንም? አዎ አታስፈልገንም፣ ትሂድ። እቺ ልጅ ማን አላት? እሺ የት ትሂድ? እናትም አባቷም እኮ እኛ ነን። በዛ ላይ እናትም አባትም እንዳልሆን ካወቀች ትጎዳለች። ትሰማኛለህ? እሱ እኔን አይመለከተኝም። ወይ እኔ ወይ እሷን ትመርጣለህ። ታውቃለህ ግን ጨረቃ እኮ የእናንተ ልጅ እንዳልሆነች ጠረጥር ነበር። እንዴት እንደዚህ ልጠረጥር ጀመርኩ? የሆነ ቀን ቤት መጥቼ ዝም ብዬ ሳያት አንተንም ላምሮትንም ምኗ አይመስልም። ጨረቃ አንድም ቀን የኔ ልጅ ያረለችን ብዬ አስቤ አላውቅም። ጨረቃ የወለድኳት የአምራኬ ክፋይ ልጅ ናት። ልክዳት አልችልም። እና ታዲያ ስለ ናምሮት ጉዳይ ምን አሰብክ? የጨረቃ መሄድ ፈጽሞ ማይታሰብ ነው። እሷን ካጣው መጎዴ ህይወቴ ራሱ የሚበላሽ የሚጨልምብኝ ይመስለኛል። ያደለው በጠዋት ቁርስ በልቶ ይወጣል። ይሄው እኔ ማስጠንቀቂያና ዛቻ በልቼ ነው የወጣሁት። የምን ማስጠንቀቂያና ዛቻ ነው? ወይ ልጅ እንውለድ ካልሆነ እኔ ከሄጄ ከሌላ ሰው ጋር ልውለድ ብላ ይኸው የ72 ሰዓት ማስጠንቀቂያ ምርጫ ምረጥ ተብያለሁ። ያሻውን መምረጥ ይችላል። ሆነም ቀረም እኔም አንቺም እነሱ ይመርጡትን መጠበቅ ብቻ ነው ያለን አማራጭ። እኔ ላምሮት ግን እችን ልጅ ከዚህ ቤት ካላስወጣው እረፍት አላገኝም። እንደኔ ግን ላምሪ እናትና አባቷን ለመሆናችሁን ከምትነግራት ዝም ብለሽ በሸኛት ነው በቃ የሚሻለው። እንዴ ማወቅም አለባት። ተዋቀው። ካወቀችው እሷ ራሷ ከዚህ ቤት ውልቅ ብላ ትወጣለች። አንቺ ግን በቃ ልትነግራት ወሰንሽ? አዎ ወስኛለሁ። አሁን ከትምህርት ቤት ስትመጣ ሁሉንም ነገር አሳውቃታለሁ። ቀጥዬ ደግሞ ከዚህ ቤት ውልቅ ብላ እንድትወጣ አደርጋታለሁ። ከሽሜ ጋር ግን ከባድ ጸብ ውስጥ ነው የምትገቡት። ሁላ የሚያብድ ነው የሚመስለኝ። ከራሱ ልጅ ይልቅ ገና ላልወለዳት ልጅ እንደሚሆን ከሆነ መጀመሪያ መንገድ ላይ ነበር ማለት ነው። ይበድ። ለምን አይብድም?
እኔ ምልሽ ጨረቄ እናትሽን ተቀየምሻት እንዴ? ኧረ አላስቀየመችኝም፣ ግን በጣም ነው የፈራኋት። ማለት ይጨነቀኝ። ለምንድን ነው የፈራሻት? ቆይ ምንድን ነው የሚያስጨንቅሽ? ንገሪኝ እስቲ። እኔ እንጃ ማለቴ በጣም ባህሪዋ እየተቀያየረብኝ ነው። የኔና ያንተ ደስታ በጣም ነው የሚያስጠላት። ብዙ ሴቶች እርግዝና ላይ ጸባያቸው ይቀያየራል፣ ያነጫንጫቸዋል። በትንሽ ነገር ይደሰታሉ፣ በትንሽ ነገር ደግሞ ይከፋሉ። እናትሽ ደግሞ እርጉዝ ስለሆነች ነው እንደዚህ የሚያነጫንጫት እንጂ እኔና አንቺ ጠልታን አይደለም። እሺ እኔ ልጅ። አሃ እንደዛ ከሆነ ችግር የለውም፣ ግን ስትከፋ ምናምን አንድ ነገር እንዳትሆን ነው የምፈራላት። ምንም አታስብሽ። እስከ ዛሬ ስትሞላቀቂበት የኖርሽበትን ቤት ታሪክ ልንገርሽ። በደንብ አዳምጪኝ። እኔም አልወለድኩሽም፣ ሽሜም አባትሽ አይደለም። ከጉድጓድ አንስተን ያሳደግንሽ። ስለዚህ እዚህ ቤት ያለሽ ህይወት እዚህ ጋር ይበቃል። ላይሽ አልፈልግም። ከዚህ ቤት ውልቅ ብለሽ ሂጂ። እየሰማሽኝ ነው? ላይሽ አልፈልግም። ሁለት ወር ቆይታ የመጣሽ ሚስትን አስቀምጠ ጎረምሳ ልጅ የምትንከባከበው ምን አይነት ጭንቅላት ነው ያለ አንተ? ቆይ አንተ ሰውዬ ምንድን ነው የምትለኝ? ለምን ተኛሽ ነው የምትለኝ? በይቅርታማ ብቻ እናበቃም። አንድ ውሳኔ መወሰን አለብን። ጭራሽ ብለሽ ደግሞ ቢሮዬ ድረስ መጣሽ? አዎ መጣው። እና ምን ይጠበስ? እሺ ቆይ ደግሞ ምን ፈልግሽ? ይኸውልህ ጉዳዩን ተወው፣ አታስብበት ልልክ ነው የመጣሁት። ለምንድን ነው የማላስብበት? 72 ሰዓት አለኝ። 72 ሰዓቴን ተጠቅሜማ በስትክክል ነው የማስብበት። ቆይ አንተ የምነግርህን አስበም እንዴ? ብታስብበትም ባታስብበትም ምንም የሚለወጥ ነገር የለም እኮ ነው የምልህ። ምን ማለት ነው? እንዴት ምንም የሚለወጥ ነገር የለም? ይመጣል ብዬ አስቤ ነበር፣ በቃ ቀረ። እሰይ እንኳን ቀረ። እኔን ፈተሽ ልታገቢው የነበረው ባልሽ አይደል የቀረው? እንኳንም ቀረ። አንተ ግን የማን ስለመባል ነው የምታወራው? ስለአንቺ ባል ነው። ስለዛ ነበልባል። አንተ ራስህ ንክሽ ነበልባል። ትንሽ እንኳን አታፍርም ሰው ስትሳደብ? ይኸውልሽ እኔ እኮ ልጅ መውለድ ለምን እንደማልፈልግ ታውቂያለሽ? አውቃለሁ። በራስህ ስለማትተማመን ቦቅቧቃ ፈሪ ስለሆንክ ነው። ይኸውልሽ እኔ ቦቅቧቃ ፈሪ ስለሆንኩ አይደለም። እሺ እኛ መሀል ሌላ ሰው መጥቶ ድጋሚ ሌላ ነበልባል እንዳይሆንብሽ ብዬ አስቤ ነው።
በደንብ አዳምጪኝ። እኔም አልወለድኩሽም፣ ሽሜም አባትሽ አይደለም። ከጉድጓድ አንስተን ያሳደግንሽ። ቀረ ያልኩህ እኮ ፔሪዲን ነው። አቤት። እና ታዲያ አረገዝኩ እያልሽ ነው? አርግሻለሁ። ቆይ አንቺ ደግሞ በየቀኑ ነው እንዴ የምታረግዥው? ምንድን ነው የምታወራው? ባለፈው አረገዝኩ ብለሽኛል እንዴ? ብለሽ ነው ድጋራ ተይ። ባለፈው አይደለም፣ ከ2 ወር ከ15 ቀን በፊት ነው። ይኸውልሽ እኔ እናት አሁን እኔ እንደዚህ ብለሽ ፍግም ከምልብሽ እንደለመድሽው የሆነ ነገር ብታረግ ይሻላል። እግርሽ ላይ ከመወርቅ እንደው የሆነ ነገር አድርጊ። አይደለም እግሬ ላይ ለምን ትልቅ ገደል ላይ ገብተህ አትወድቅ? እኔ ሀሳቤን አልቀይርም። እሺ ችግር የለውም እኮ ወይ መርዜን ወይ በአንድ ገመድ ሲጥብዬ ሞትልሻለሁ፣ ትገላገያለሽ። በጣም ጥሩ። ራስን ተክቶ መሞትን የመሰለ ነገር እኮ የለም። በቃ ልትሞት ስትል ደውለህ ተሰናበተኝ። እሺ ባይ። ኧረ ተይ። እንዴ አርግዣለሁ ስትል ገና ለገና የወተትን ዳይፐር መደመር ጀመርክ? እሱንማ ደምሬዋለሁ። ምን ያደርግልኛል? እና አሁን ታዲያ ምንድን ነው የምትደምረው? እንደው እዚህ ሀገር ግን ለመውለድ ለመኖር ለመሞት እንኳን በነፃ መሞት አችልም። ይውላው ግን እንደው ራሴን ላጥፋ ብለህ ገመድ እንኳን ልግዛ ብትል ከ50 ብር በታች የለም። መርዝ እንኳን ልግዛ ብትል ከ500 ብር በታች የለም። እሱንም እንደፈለክ በየፋርማሲው ገብታ አታገኝም። በቃ የመሞት ፍላጎት አድጎ ልክ የመሞት ፍላጎት ከሞተ በኋላ ኪሳራ ሆኖ ታገኘዋለህ መሞትህን። ቆይ አንተ ልጅ ከዚህ በፊት ሞክረው ነበር እንዴ? አዎ ከቤት አላስወጣ ስትለኝ ራሴን በተደጋጋሚ ለማጥፋት ሞክሬ ነበር፣ ግን አልተሳካልኝም። ምን ሆነ ነው? ስላረገዘች ብቻ ነው ራስን ማጥፋት የምትፈልገው? ወደፊት የሚመጣው የኛ ልጆች የሚኖሩበትን ችጋር ኩነኔ ከማይ ድፍት በላይ አይሻለኝም? ቆይ በችግር ይኑር በድሎት ይኑር በምን ታውቃለህ? ምን የማወቅ ያስፈልገዋል? የማሳ በርበሬ መበላት ተቀርቶ እንደው የሸክላ በርበሬ መበላት ተጀመረ። ቅቤ እንኳን ከሙዝ ጋር እየተቀላቀለ ነው የሚሸጠው። አስበው ወደፊት በእነሱ ጊዜ ደግሞ ጀሶም ይቀራል፣ ሸክላውም ይቀራል። ምን ሊበሉ ነው? እንጀራ ባይበሉ ዳቦ ይበላሉ። አሁን እንደው የዘንድሮ ዳቦ ነው እንዴ? ሶስቱን እኮ እንደ ናና ከረሜላ ጠቅለል አድርገው ወደ አፍህ ተወረውረዋለህ። ውሃ ካለ እሱን ጠጥተህ ይወራርዳል። ከሌለ እንደ ከረሜላ እያሟሟ መሄድ ነው። ካልሆነ እንደው ይህንን ከቤት ፍግም ማለት አይሻልም? ስማ፣ በእነሱ ዘመን ደግሞ የተሻለ ነገር ሊመጣ ይችላል። ዝም ብላ አትፍረድ። ተሻለ እባክህ፣ ሰው ስም ነው። ምን የተሻለ ነገር ይመጣል ከዚህ በላይ? የአህያ ስጋ በሚበላበት ዘመን፣ ወንድ ለወንድ እዚህ በሚጋባበት ዘመን የኔ ልጅ እንደው ወንድ ሲያገባ ቆሜ ከማይ እንደው ራሴን ሲጣርጌ ሞት አይሻልም? ስንቴ ነው የምነግርህ? ልጅ የሚሰጠው ፈጣሪ ነው። ልጅ የፈጣሪ ስጦታ ነው። በቃ ልጅ ሲወለድ የራሱን እድል ይዞ ነው የሚመጣው። የራሱን እድል ይዞ የሚመጣው ድሮ ነበር። አሁን በዚህ ዘመን የሚመጣው የራሱን ችግርና የራሱን ፍዳ ይዞ ነው። ትቀልዳለህ እንዴ? ኧረ ተው አንተ ልጅ አታማር። ኧረ ተመስገን ብለህ ተቀበልተው። አልቀበልም። እንደውም ይኸውልህ አንዱ ባለፈው ሚስቱ ልጅ እንውለድ ስትለው እምቢ አይቻልም እያለ በራሷ ፈቃድ አረገዘች። እርግጠኛ ነኝ ከወለደች በኋላ ደስ ብሎ ተቀብሏል። ምን ደስተኛ ይሆናል? የተወለዱት ልጆች መንታ ናቸው። ጭራሽማ እልል ብሎ ነው የተቀበለው። መንታ ስትሆን ምን ይቀውጠዋል? አንዱ የኔ ልጅ አይደለም ብሎ በመካድ ቀወጠው እንጂ። በእናትሽ እባክሽን፣ እኔ እኮ እናትም አባትም የለኝም። የት ጥለሽኝ የት ሆናለሁ? እባክሽን እባክሽን፣ ከፈለግሽ ቀደል ግቢ። እኔ ላይ ሻፈልግ አሁን ተሽኝ። ስለዚህ ጨረቃ አታስፈልገንም። ምን ላምሪ፣ ምን እያልሽ ነው? ከልብሽ ነው? ጨረቃ ትሂድ አታስፈልገንም? አዎ
አታስፈልገንም። ትሂድ። ምንድን ያደረግሻት ልጄን? ምንድነው ንገሪኝ። ኧረ ወይኔ ልጄን ወይ ወንድም ጋሽ ምን ልታዘዝ? ምን ልርዳ? ዶንኪው እባላለሁ። የዚህ ሰፈር ደላላ ነኝ። እንደው በደስታ በድሎት ጢል ብዬ የምሰቀልበት ዛፍ ፈልጌ ነበር። ነፍ አይነት ዛፎች እጄ ላይ ናቸው። አንተ በመረከውና ደስ ባለ መንገድ በደስታ ትታነቅባቸዋለህ። እውነትህን ነው። እንጃ። ቆይ ከመሄዳችን በፊት ግን የዛፎቹን አይነት ላስመረጠ። እሺ ንገረኝ። እሺ የባህር ዛፍ አለ፣ የጽር ዛፍ አለ። አይ እንደው ባህር ዛፍ እንኳን ይቅርብኝ። ከሞትኩም አይቀር እንደው በሀገር በቀል ዛፍ ሞት ይሻለኛል። የዋንዛ ዛፍ አለ፣ የፍራፍሬ ዛፍ አለ፣ የቀረሮ ዛፍ አለ። ቀበሮ አላልኩም፣ የቀረሮ ዛፍ። አቤት ጥንካሬው ልነግርህ አልችልም። በአንድ ይገላግለኛል። በእኔ የሆነብህ አባቴ። ከሞትክ በኋላ ራሱ ጎንበስ ቀና ብለህ ነው የምታመሰግነው። እንዴ በደስታ ነው። አላሰብኩትም። በጣም አንዳንዴ ገፈተርኳት። አላሰብኩትም። ወይኔ ጉዴ! ቆይ እሺ ነይ አንዴ። ምንም ሐሳብ አይግባ። ዛፎቹ እንደምታያቸው የብዙ ዓመት ልምድ ያላቸው ናቸው። ማለት ልምድ ስትል አልገባኝም። ብዙ ሰዎች በእነዚህ ዛፎች እገዛ ተሰቅለው ራሳቸውን አጥተው እና ሰው የመግደል ልምድ አላቸው ነው የምትለኝ? አዎ ያመጣውሽ ወሳኝ ቦታ ነው አባቴ። አሁን ማድረግ ያለብሽ ሂሳብሽን ከፍለሽ በነፃነትና በምቾት መሰቀል ብቻ ነው። እሺ ስንት ነው የምከፍለው? ብዙም አልጎዳሽም። ለእኔ 500 ለዛፉ 500። እንዴ እኔ ለሞተው ደግሞ ምን ስለሆነ ለዛፉ የምከፍለው? አባቴ እነዚህ ዛፎች እኮ ማለት እንደ ማንኛውም ተራ ዛፍ አይደለም ያደጉት። በማዳበሪያና በየሱሃ በሃይላንድ ማለት ነው እየተርከፈላቸው ናቸው ያደጉት። ኧረ ወገን እየተሳሰበን እንጂ እኔ ለምሞተው ለዛፍ ክፈል ትለኛለህ? ኧረ ግፍ ነው። እንደ ግፍ ከሆነ በለም ታዲያ በመርዛት ሞተም እሱንም ካገኘው ይሁና። እሺ እንደው ቢያንስ እንኳን እሱ ላይ አስተያየት አድርግልኝ። እኔ እኮ እንደውም ብራዘር ፊትሽ አሳዝኖኝ ነው እንጂ 1000 ብር ያልኩት ሌላው እኮ እጥፍ ከፍሎ ነው የሚታነቀው። የኔ ወንድም እኔ እኮ የምሞተው ፍቅር ይዞኝ ወይም ኑሮ መሮኝ አይደለም፣ ለኔክስት ጀነሬሽን በማሰብ ነው። ለኔክስት ጀነሬሽን ማለት ምን ማለት አለው እንዴ? ቀጣይ የሚመጣው የኛ ልጅ ትውልድ እኮ የነሱን ህይወት ከማየት ፍቅም ብል ይሻለኛል ብዬ እኮ ነው። ደግሞ አንተም ልትረዳኝ እንደው ልታግዘኝ እኮ ይገባል። እንደውም 1000 ብሩን ትቼው 2000 ብር አድርጌብሃለሁ። ምን ስለሆነ ነው የምጨምረው? እኔ እኮ ለኛ ጀነሬሽን የምትሞት ስለመሰለኝ ነው እንጂ ቀጣይ ጀነሬሽን ሁሉ ነገር ስለሚጨምር አንተም መጨመር አለብህ። እና 2000 ብር ከፍዬ ነው ራሴን የማጠፋው?
ቅር ካለ 3000 ብር ጨምረና ሌላ ቆንጆ ቅጥር ነፍሰ ገዳይ ይፈልግልሃል። ሃሎ ቆይ ስማ ናሺ እለቁ ቆይ እንስማማ። አንተ ነህ ተውጣት። አዎ ዶክተር ነኝ። በህክምና ሰረዳ ብቆይም ግን የልጅቱን ህይወት ማትረፍ አልቻልኩም። ምን እያልክ ነው ዶክተር? ተረጋጋ። ምን እያልክ ነው? ተረጋጋ። መረጋጋት አለብሽ። አሁን ቢሆን ተረጋጋ። እሺ ተረጋጋ። ምኑን ተረጋጋው? ተረጋጋ። ወይኔ ልጅ ወይኔ ልጅ ወይኔ ጨረቅ እውነት ነው ግን ምንድነው? ቆይ ኢየሱስ ቤት የለም እንዴ? ስደውልለት እኮ ስልኩ ይጠራል ግን አይነሳም። እሷም እኮ ቤት ናት ብለውኝ እሷ ጋር እየሄድኩ እየጠበቅኩህ ነው አንተን። በቃ አንቺ እሷ ጋር ሂጂ፣ እኔ እዚህ አካባቢ ያሉ ክሊኒኮች ልፈልግ። ጨካኝ ነኝ እኔስ። ኧረ ወይኔ እኔስ ጨካኝ ነኝ። እሺ ልሂድ። እኔ ልሙት። አዎ ልሙት አለብኝ። ልሙት አለብኝ። አዎ ሞታለች። አይቻታለሁ። ሞታለች።
ማየት አልችልም ስትሞቺ ማየት አልችልም ስትሞቺ ጨክነሽ ሄደሽ ላትመለሺ በቃ እኔ ልሙት አንቺ ተነሺ ጭራ ለቤቴ ስስቴ የአይኔ ብሌን ድምቀቴ ጨረቃ ያንቺ ማየት አልችልም ስትሞቺ ጨረቃ ያንቺ ማየት አልችልም ስትሞቺ እኔ ላይ ሻፈር አሁን ተሽኝ እንዴ ምን ተገኘ ዛሬ? እንዴ ምንድነው ይውላ ደስታ? ወይ ማከት ለምን እንደዚህ ሆነሽ አይተሻላቅ? ለምን እውነት ነው? ያላምን እርጉዝ ነሽ? ወይኔ ደስ
ጨረቃዬ ያራንቺ እኮ መኖር አልችልም እዚህ ቤት። ያራንቺ እኮ ውስጤ ባዶ ነው። ምን ሆነሽ ነው ጥለሽኝ ሄድሽው? እሺ ምን ሊውጠኝ ነው ብቻዬን? ምን ላርግ? እሺ ጥለሽ እንዴት ትሄጃለሽ ልጄ? እሺ ለማን? የት ልሂድሽ? አንቺን ትቼ የት ልሂድሽ? ያራንቺ የት ነው የምሄድሽ? የት ልሂድሽ? የት? ኧረ ጨረቄ ናፈቅሽኝ። አይሆንም። ከአንቺ ተለይቼ መኖር አልችልም። ጨረቃ አንቺ ማየት አልችልም ስትሞቺ ማየት አልችልም ስትሞቺ ጨክነሽ ሄደሽ ላትመለሺ በቃ እኔ ልሙት አንቺ ተነሺ ጭራ ለቤቴ ስስቴ የአይኔ ብሌን ድምቀቴ ጨረቃ ያንቺ ማየት አልችልም ስትሞቺ ጨረቃ ያንቺ ማየት አልችልም ስትሞቺ ሰላም ያዳነች ቤተሰብ? አዎ ነኝ፣ ቤተሰብ ነኝ። እንኳን ደስ አለ። 3 መንታ ተገላግላለች። አረ ሁለቱ የኔ አይደለም። የምር ልማልሽ ከፈለግሽ አለቀልኝ። ጨረቃ አንቺ ማየት አልችልም ስትሞቺ ማየት አልችልም ስትሞቺ ጨክነሽ ሄደሽ ላትመለሺ
በቃ እኔ ልሙት አንቺ ተነሺ ጭራ ለቤቴ ስስቴ የአይኔ ብሌን ድምቀቴ ጨረቃ ያንቺ ማየት አልችልም ስትሞቺ ጨረቃ ያንቺ ማየት አልችልም ስትሞቺ ምን ፈልገሽ መጣሽ? አንቺ ማለት የዛች እርኩስ ተንከሲስ ነሽ አይደል? ተረጋጋ። ሁሉም ነገር አንተ እንደምታስበው አይደለም። 2 ደቂቃ ስጠኝና ላስረዳ። 2 ደቂቃ። አልረጋጋም። 2 ደቂቃ አይደለም 2 ሰከንድ አልሰጥሽም። ሂጂ ከዚህ። እሺ ሄዳለሁ፣ ግን ላምሮት ሴት ልጅ ተገላግላለች። ምንድነው ማየው? ሐራስ ህፃን ልጅ አይቻለሁ። ምንድናት? ምንድነው? አልገባኝም። ይኸውልሽ መልስ፣ መጀመሪያ ተረጋጋና ከመጀመሪያው እስከ መጨረሻው ላስረዳ። እሺ ንገሪኝ ሁሉ ነገር። ይኸውልህ ላምሮት ጨረቃ ያንተ ልጅ መሆኗን ካወቀች በኋላ ማለት አልገባኝ። ማን የነገራት? የጨረቃ እናት ታማ ከሞተች በኋላ የጨረቃ ታላቅና ላምሪ ተገናኝተው ነበር። ያኔ ነው የነገረቻት። ለምን ነበር የፈለግሽ? እህቴ በጣም ታማለች። ስለሷ ላውራሽ ነው የመጣሁት። ታዲያ እኔ ምን ይመለከተኛል? በጣም ደክማለች። ቢያንስ እስክታርፍ ድረስ ልጇን ማየት አለባት። እባክሽን እርጂኝ። በተደጋጋሚ እሱ ጋር ሄጄ ጠይቄው ነበረ፣ ግን ልጇን እንድታይ አልፈቀደላትም። ለምንድን ነው የማይፈቅድላት? ከአንቺ የተደበቀ እውነታ ስላለ ነው። ጉዲፈቻ ብለሽ የምታሳደጊያት ልጅ የሱ የአብራኩ ክፋይ ናት። እንዴ የምታወሪውን ነገር ታውቂዋለሽ? ግን አዎ እውነታው ይሄ ነው። እባክሽን እርጂኝ። እርጂኝ? የአብራኩ ክፋይ ናት? ልጇ እኮ ናት። ያምሻል? ጤነኛ ነሽ?
ልጁ ናት? በአስቸኳይ የጠራው አንድ ነገር ልነግርህ ነው። በጣም ታምሜያለሁ እና ልጅህን እንድታሳድግ እፈልጋለሁ። ባሳድጋት እኮ ደስ ይለኛል። ታውቂያለሽ ባለ ትዳር እንደሆንኩኝ። አሳምናታ፣ ነግራ አሳምናት። ካለዛ ለማደጎ መስጠቴ ነው። ኧረ ተይ ተይ፣ ለማደጎ ከምትሰጪ ማን ያሳድጋታል? የሆነ ዘዴ ፈልጌ ወስዳታለሁ፣ አሳድጋታለሁ። ልጅን ለማደጎ አልሰጥም። ግን እባክሽን አደራሽን ለማንም እንዳትወሪ። በእኔና ባንቺ ሚስጥሩ ነው ይቅር። ሞክራለሁ። አሃ እሱን አውቃ ነው ለካ ልጄን አይንሽን ለአፈር ብላ ይጠላቻት። ምን አለ ብትነግሪኝ? ከምገላት ምን አለ ብትነግሪኝ? ምን አለ? አይደለም ላምሪ ጨረቃን የጠላቻት ያንተ ልጅ ስለሆነች አይደለም። እሷ አንተን ለማስደሰት ህይወቷን ከፍላ ረገዘች። አንተ ግን ምንም ቦታ ሳሰጣት ረስተሃት ሁሉንም ነገር ጊዜህን፣ ደስታህን ለልጅ በመስጠት ነው። አልገባኝም። ምንድነው ዋጋ ከፍላ ያረገዘችው? ላምሮት ካረገዘች ልትወልድ ትችላለች፣ ጽንሱም ሊተርፍ ይችላል። ነገር ግን እሷ ልትተርፍ እንደማትችል ዶክተሮች ነግረዋት ነበር። እሷ ግን አንተን ለማስደሰት የልጅ አባት አድርጋ ለመሞት ወሰነች። በመጨረሻም ዶክተሮቹ ያሉት ነገር ሁሉም ነገር ሆነ። ምን እያልሽ ነው? ምን እያልሽ ነው? በቁሜ ነው የቀበረችኝ እኮ። ምን እያልሽ ነው ግን? ይኸውልህ አሁን አታልቅስ። ላምሪ እንድንሰጥ የሰጠችን አደራ ተቀብለህ ልጃችሁን በደስታና በፍቅር አሳድጋት። ወይ በቃ